ማሪዮ ሰይጣን ይሁን ጥንቸሉን የማያስታውቅ ምን አይነት ነገር ሰላም ጤና ይስጥልን። ዛሬ በአሪፍ ሆነ ቪዲዮ መተናላችኋል። ወርልድ ቦሊቫርድ ለነስናና ሄደን ከሌሎች ጋር በጣም የሚገርም ጊዜ ያሳልፈናል። እዚህ ጋር በጣም አስጨናቂ ነበር። ይሄኛው መጫወቻ በጣም አስጨናቂ መጫወቻ ውስጥ ገብተን በጣም ተጨነቀን። እዚህ ጋር ብዙ አይነት ዜጎች ነው ያሉት። የተለያዩ አይነት ዓለም ላይ ያሉ ሀገራትን የሚወክሉ ነገሮች እዚህ ጋር ተመለከተን። በጣም የሚያምር ጊዜ ነበር። የሚገርም መናፈሻ ነው። እዚህ ጋር በጣም እብድ ልጆችን ሲያብዱ አይተን በጣም ደስ ብላቸው እዚህ መጫወቻ ላይ ሲዘሉ ነበር። በጣም ደስ ብላቸው ከወረዱ በኋላ ሲዘሉ ነበር። ፊሊፒን ይመስሉኛል። እና በጣም ደስ የሚል መዝናኛ ነው። በጣም ብዙ አይነት መዝናኛዎች አሉት። እንዳልከው ሁሉንም ሀገር በቃ በዓለም ላይ ቀደም ስልጣኔ አላቸው የሚባሉ ሀገራትን በደሴት መልክ አስቀምጠዋቸው ያው እነሱን የሚወክል ለምሳሌ የግብፅ ፒራሚድን፣ የግሪክን የቀደም ስልጣኔ የሚያሳዩ ህንፃዎችን ምናምን አድርገው በጣም ደስ የሚል እንትን ቦታ ነው። የሚገርም መዝናኛ ያለው በጣም ከጉብኝት በተጨማሪ በጣም መዝናኛዎችም አሉ። የሚገራርሙ መጫወቻዎች ለልጆችም ለአዋቂ የሚሆኑ እዚህ ጋር በጣም አስጨናቂ ነው የማሽን። በነገራችን ላይ የተለያየ ኬዝ ያለባችሁ ልብ ኬዝ ምናምን ያለባችሁ ሰዎች እንደ ነገሮችን በፍጹም አይመከርም። በጣም አስጨናቂ ነው እና የሚገርም ሰው ሰራሽ ሐይቅ ሰርተዋሉ። እኛም ያው እዚህ ጋር ወክ ያደረግን ነው፣ ሸክ እያለን ነው። በኋላ ተጫወት ከብ መሪ ነበርየ እና ብቻ የሚገርም ቦታ ነው። ሪያድ ነው ቦታው። ክረጅ 2 አካባቢ ይመስለኛል። ኦንላይን ላይ ነው ቲኬት የሚቆረጠዋል። ባለፈው የቆረጥነው ኦንላይን ነው ቲኬት የሚቆረጠው እና ዲስካውንት በሆነ ሰዓት ቆርጠው ቢሄዱ በጣም በትንሽ ሳንቲም በደንብ ይዝናኑበታል። አይተውት በእርግጠኝነት ይደሰቱበታል። አይተውትም አያውቁም። የሆነ የተለያየ ሀገር እንኳን የጉብኝት እንትን ያለው ልምድ ያለው ሰው እንኳን ቢሄድ በጣም የሚዝናናበት ቦታ ነው። አንድ ቦታ ላይ ሁሉን ነገር ማግኘት ይቻላል። እንዳልከው አውሮፓንም አፍሪካንስ ተብሎ እዚህ ጋር ኤሽያን ከዚህ ጋር ሁሉንም ሀገር የወከሉ ነገሮች ስላሉ በቃ ሙሉ ነገር እዛ ጋር ታሪካዊ ነገሮችን ጎብኝተህ የሚያዝናኑ ነገሮችን አብረህ ተዝናንተህ ሃይማኖታዊ ነገር ለምሳሌ እንደነ ዩሱፍ ያሉ ከግብፅ ጎን ለጎን ከፒራሚድ ጎን ለጎን የነበሩ ነፍ ነገሮች ነበሩ። ብቻ በጣም ብዙ ነገሮች እንደ ቱር አድራጊዎች በተለይ ደግሞ ብዙ ቦታ መሄድ አይጠበቅባቸው። በተለይ ደግሞ እንደኛ አይነት ድሃ ቱር ስትሆን ትላለህ እና በቀላሉ በትንሽ ብር ሊዝናኑበት የሚችሉ ነው። እዚህ ሀገር እንደምናውቀው ያው ያን ያህል መዝናኛ የለም ሳውዲ ውስጥ እና እንዲህ አይነት መዝናኛዎችን ብንጠቀም ራሳችንን ከተለያየ ስትረስ የተለያየ ህይወታችን የስራ የሆነ የተለያየ አይነት ጫና ይኖራል እና እንዲህ አይነት ቦታ ሄደህ አንድ ቀን የሆነ ግማሽ ቀን ሰጥተኸው ሄደህ ዘና ብትል በጣም ተጠቃሚ ትሆናለህ። ብዙ ነገራቶችን ያስረሳሃል። በደንብ ቦታው የእውነት ማለት ልዙር አሁን ሙሉን ዞሬው ሙሉ አሁን ለምሳሌ እያንዳንዱ የሚወክል ነገሮች ኖረው ሳለ ከእንደገና ደግሞ ማርኬታቸውም አለ። የፈለከውን ነገር የዛን ሀገር ማቴሪያል ልብስ ሊሆን ይችላል የትኛውንም ነገር መሸጫውን ገብቼ ካሾፕ አድርጌ ሙሉ ጎብኝቼ መዝናኛዎች ላይ ተዝናንቼ ልውጣ ብትል ምናልባት ቀን ሙሉ ሊፈልግ ይችላል። በጣም የሚገርም ጊዜ ነው የምታሳልፈው። አታውቀውም። እኛ ምናልባት አብዛኛው ነገር ዋና የሚባለው ነው አይተርገን ያለፈ። ያም ሆኖ ግን ረጅም ሰዓት የጨረሰው ምናልባት 4 ሰዓት 3 ሰዓት ወከል አደረግን። አሁን ለመዞር ብቻ 4 ሰዓት ያህል እያንዳንዱን ነገር እያየ ለምሳሌ ምግብ ካልም ሰዓት በላ ማለት ነው ቁጭ ብለህ የሆነ ቦታ ላይ የሆነ ካፌ የሆነ ነገር ሳትጠጣ ምናልባት ፋስት ፉድ የሆነ ነገር ብቻ ይዘህ እየተንቀሳቀስክ እያየህ እየቀረስክ ምናምን ወክ ብታረግ 4 ሰዓት ከ4 ሰዓት በላይ ይፈጃል። ወኩ ብቻ ማለት በጣም ግዙፍ
በጣም ግቢው በጣም የሚገርም ማለት ግዝፈት ወይም ሳውዲ በአጠቃላዩ ሰፊ ነች። ወደ ስፋቷ መስፋት ብቻ ሳይሆን ቦታው በጣም የሚገርም መዝናኛና የሚገርም ታሪካዊ ነገሮችን መጎብኘት የሚቻልበት ቦታ ነው። ብቻ በጣም ነው የሚያምረው። የእውነት በጣም ፕራውድ የሆንኩበት ብዙ መዝናኛዎችን ሪያድ ዙ የተለያዩ ዙዎችን ሄደናል። ግን ይሄ የተለየ ነው። ይሄ ተአምረኛ ነው። በጣም ነው የሚያምረው የእውነት እና ቤተሰቦች ትንሽ ሳውዲ ላይ መዝናኛ የለም እንደዚህ የእስር ቤት ነው ምናምን ለሚሉ ሰዎች ያው ወሳኙ ምንድን ነው? ጎግል ማድረግ ነው። በጣም ብዙ መዝናኛዎች ነው ያሉት። ያው ጅዳ የተወሰነ ባህሮች እንዲህ ያሉ ይባላል አለ የሚታወቁ ግን ሪያድም ላይ በጣም ክሬት የተደረገ በጣም የሚገራርሙ ቦታዎች ማለት ነው እና እዚህ ማለት በዛ በጣም ሳይሰስቱ ነው የሰሩትና በጣም ተደስተንበታል። እኛ ይኸው ከዚህ ጋር አሁን ከእንትኑ ፎቶ ስንነሳ ነበረ። እዚህ ጋር ይመስለኛል የጃፓኖች ጌም ምናምን ነው እና እዚህ ጋር ደግሞ ትዝ የሚል ከሆነ አንድ ትንሽ አለፍ እንዳልክ የሆነች ሀበሻም አግኝተን ነበር ልብስ ምሽት። በጣም የተገረመው እንዴት ምናምን ብለን ተገርመን እና ያው የራሳችሁን ሰው ስታገኙ ደስ ይላችሁ የለ በጣም ደስ ብለውን ሰላም ብለናት ምናምን ነው ያለፍነው እና እያንዳንዱ ነገር እዚህ ውስጥ ያለው የሚያዝናና ነው። በቃ ፎቶ ስልካችሁ ይሞላባችኋል። እዚህ ጋር አሁን ፎቶ ልነሳ ብትሉ ሁሉም ቦታ ስለሚያምር ስልካችሁን ሞልታችሁት ነው የምትመጡት እና የተለያየ አይነት ቪዲዮ የምትሰሩ ልጆች አሁን እዚህ አካባቢ ሄዳችሁ ቪዲዮ ብትሰሩ በጣም አሪፍ ቪዲዮ መስራት ትችላላችሁ። የተለያዩ አይነት ፎቶ ለምሳሌ ይሄ አሁን የፈረንሳዩን እንትን ፓሪስ ታወር ነው እና በቃ እዛ ጋር ሄዳችሁ ፎቶ ብትነሱም በቃ ፈረንሳይ እንደሄዳችሁ ቁጠሩት። ምግብ አለ እያንዳንዱ ለምሳሌ ወክ ስታረጉ ያለው መንገዱ መብራት ሁሉ ነገሩ የተዋበና ያማረ ነው። እኔ በጣም ግን የተመቸኝ የቻይናዎቹ ደሴት በጣም ይሄ ደግሞ ምናልባት እኔ በአቅራቢያ እንደዚህ ያየሁት ይሄን ምንድን ዋየር ታክሲ ነው የሚባለው? የኤሌክትሪክ መጓጓዣ ዋየር ታክሲ ወይም አየር ላይ ነው የሚሄደው። እኛም ሀገር በድሮ ነው በሄሊኮፕተር ይጀመራል እየተባለ ነበር። ይሄ ባለ ዋየሩማ ከባድ ይመስለኛል። ረጅም እንትን የሚፈልግ ነው። ኤስቲሲ ነው ይመስለኛል ያዘጋጀው። ይሄ በጣም ነው የሚያዝናናው። እዚህ ላይ ከወጣን ሙሉ ባንዴ ማየት እንችላለን ነገሮችን። እዚህ ጋር ደግሞ በቃ ባህላቸው አሁን የሳውዲዎች ነው። ይሄ ደግሞ መግቢያው ነው። ሳውዲዎች ያው ብዙ ጊዜ ያው በግመል አብዛኛው አረብና መካከለኛው ምስራቅ በግመል ይወከላሉና ያው ልክ መግቢያው ላይ የግመል ሐውልት ሰርተዋሉ። እዚህ ጋር ራሱ በጣም ነው የሚያምረው። ገና ልክ ጅማሮ መግቢያው ነው። ከዚህ ጋር ተጀምሩና እንግዲህ መዝናናት ነው በቃ እና የሚያልቅ አይደለም። በጣም ሰፊ የእውነት በጣም ሰፊ ነው። ብቻ የተለያየ ሀገር ቱር ማድረግ ላይ ይጠበቅባችሁ ይችላል። በተለይ ሰዓት እንደዚህ ነገሮች ከኢኮኖሚ አንፃር ብዙ ነገር ሴቭ ማድረግ ካስፈለገ እዚህ መቶ ሙሉ ነገርን ማግኘት ማየት ይቻላል። ይሄ ጀለሳችን ነው እና የሚገራረሙ ጊዜዎችን መታችሁ አሳለፉ። ቦታውን ምናልባት ግር ካላችሁ ጎግል ላይ አላገኝ ማለት ማግኘት ካስቸገራችሁ ኮንታክት አድርጉን ወይም ሎኬሽኑን ኮሜንት ላይ እናስቀምጠዋለን እና የሚገራረም ቦታ ነው። ከፈለጋችሁ ከአሁን በኋላም እንደ አይነት መዝናኛዎችን ጠቁመን የምትሉ ከሆነ በኮሜንት አሳውቁ። ማለት ይሄንን ጎብኝተን አይተነው ጥሩን ጥሩ መጥፎ ብለን ኮሜንት እናደርጋቸዋለን። ይሄ ደግሞ ምንድነው ዋሻቸው ነው። ምናልባት ይሄ አሳዎች በእንትን ውስጥ በመስጠት ውስጥ ንሸሶች ጎልደን ምናምን የሚገርም ጥበብ ያየነበት ቦታ ማለት ነው። የሆነ ተራራ ነው የሚመስለው ይመስለኛል። የሆነ የሚጎበኝ እዚህ የሆነ ቅርሳቸው ነው እና በተራራ መልክ ምናምን ሰርተውታል እና በቃ በዛ ታናል ውስጥ ሲታለፍ በቃ ልዩ ነው። ብቻ እኔ በጣም እንዳለ በቃ ተደንቄበታለሁ። በጣም ነው ደስ ያለኝ። በጣም ነው የሚያምረው። እንግዲህ መልካም ጊዜ ይሆንላችሁ። ባይ ባይ።